የአሜሪካና የኢራን ጉዳይ አልለየለትም። አሁንም ተባብሶ ቀጥሏል። ቢቢሲ አንድ መረጃ ይዞ ወጥቷል። who wants what from Iran war ማን ምን ከኢራን ጦርነት ይፈልጋል የሚል ሰፊ ዘገባ ወጥቷል። እንግዲህ በአሜሪካና በእስራኤል መካከል የሚደረገው ጦርነት በዋናነት የኒውክሌር አምቢሽን ነው። የኒውክሌር መስፋፋት ኢራን እንዲኖራት አይፈለግም። ሌላው ሪጂናል ሄጂመኒ ነው። በቀጠናው ላይ የበላይ ሆኖ መታየት ነው። ይሄ ደግሞ አሜሪካ እና እስራኤል በዚህ ቀጠና ላይ በብቻ በሉዓላዊነት መያዝ ይፈልጋሉ። ይሄ ደግሞ ለኢራን የሚዋጥ አይደለም። ሶስተኛው ግሎባል ትሬድ ኮንትሮል ነው። የዓለምን የንግድ ቀጠና ለመቆጣጠር የግድ ሆርሙዝን በእጃቸው ማስገባት ይፈልጋሉ። ኢራን ደግሞ ይሄን አሳልፌ አልሰጥም ትላለች። በእነዚህ ሶስት ጉዳዮች ላይ ጦርነቱ እንደሚያጠነጥን የቢቢሲ ትንታኔ ያሳያል። የጦር መሳሪያ ጉዳይ፣ የስርዓት ለውጥ ወይም ደግሞ ሪጅም ቼንጅ፣ የቀጠናው አጋሮች ከኢራን ጋር አብረው መሰለፋቸው፣ ይሄ ደግሞ አሜሪካ በተደጋጋሚ ማቆም አለባት። እስራኤልም ይህን ነገር ኢራን እስካላቆመች ድረስ ጥቃቱን እቀጥላለሁ ማለቷም፣ ኢራን ደግሞ ለነዚህ በተለይ ደግሞ አክሲስ ኦፍ ሬዚስታንስ የደጋፊ ኃይሎች ወይም ደግሞ ሪንግ ኦፍ ፋየር ወይም ደግሞ ፕሮክሲስ ለአጋሮቿ በርካታ የጦር መሳሪያዎች በመስጠት በቀጠናው ላይ ጥቃቶች እንዲፈጸሙ ታደርጋለች በሚል ከአሜሪካና እስራኤል ወቀሳ ይቀርብባታል። ኢራን ጦርነቱን እንዲቆም ትፈልጋለች። ግን ጦርነቱ ሲቆም ከባድ ዋጋ አሜሪካ እንድትሰጣት ትፈልጋለች። አስተማማኝ የሆነ ዋስትና ከዓለም አቀፉ ማህበረሰብ ሰነድ የሆነ ዶክመንትድ የሆነ መረጃ አስተማማኝ ስምምነት እንዲኖር ትፈልጋለች። ሁለተኛ ዳግም ላለመጠቃት ማለት ነው። ይሄ ያለ ዋጋ በምንም ታምር ቢሆን አሳልፌ አልሰጥም እያለች ነው። ራሴን ወይም ደግሞ የትኛውንም ቀጠና ላይ የሚደረገውን እንቅስቃሴ በቴሪቶሪ ወይም ደግሞ በሉዓላዊነት ላይ የሚቃጣውን ነገር አሳልፌ የምሰጥ አይደለሁም ብላ ነው ኢራን እስካሁን ድረስ እየተዋጋች የምትገኘው። ኢራን ጦርነቱ አስተማማኝ ዋስትና እንዲሰጣትና ዳግም እንዳትጠቃ በአሳሪ ህግ ይሄ ባይንዲንግ ሩል የሚባል ነገር በዛ የተነሳ ወይም ደግሞ በዚህ አማካኝነት ኮንፊደንስ ቮት የመተማመኛ ድምፅ ትፈልጋለች። ይሄን ካስት አይረን ጋራንቲ ይሉታል ፖለቲከኞቹ። ማለት የማይታጠፍ እጅግ በጣም ዋስትና የሚያስተማምን ምንድነው እንዲህ በቀላሉ የማይሸራረፍ መሆን አለበት ብለው ይሞግታሉና ይሄ ካስት አይረን ጋራንቲ ምንም የማይታጠፍ ብረት ለበስ የሆነ መተማመኛ ኢራን ትፈልጋለች ከአሜሪካና ከእስራኤል ማለት ነው። ሌላው ኢራን ስትራቴጂክ ፔሽንስ የሚሉታል በፖለቲካ። ይሄ ስትራቴጂክ ፔሽንስ በዋናነት ወይም ደግሞ ስልታዊ ትዕግስትን በለው ኢራን ሆን ብላ ሌሎችን ታስታጥቃለች። ሐማስ፣ ሂዝቦላ፣ ሁቲ፣ አልሸባብ፣ አይኤስ እንዲሁም ደግሞ ሌሎች በኢራቅ አካባቢ የሚገኙ ሚሊሻዎችንም ታስታጥቃለች። ሆን ብላ በማስታጠቅ ጠላትን መፋለም ቀጥታ ከመዋጋት ይልቅ እርሷ ሴኪር በመሆን የጦር መሳሪያ በመላክ ብቻ ጦርነቱን ማስቀጠል ትፈልጋለች። እና ኢራን አንድ የምትከተለው የጦር ፖሊሲ ያለ አሲሜትሪካል ወይም ደግሞ ይሄ ዝም ብሎ እንዳለ ተደጋጋሚ ጥቃት መልስ መስጠት ማለት ነው። አክቲቭ ኤንድ አንፕሪዲክተብል ዲትረንስ፣ ንቁ የሆነ ጥቃት በየትኛውም ሰዓት ንቁ ጥቃት ያለ ገደብ በጠላት ላይ መመለስን ታደርጋለች። ብዙ ጊዜ አይታችሁ ሆነ በጎረቤቶቿ ላይ በአሜሪካ የጦር ሰፈር አለ ብላ በመጠረጥረው ላይ በነ ባህሬን፣ በነ ኩዌት፣ በነ ሊባኖስ፣ ኦመን በእነዚህ አካባቢ ላይ አጸፋ መልስ ትሰጣለች። የአሜሪካ የጦር ሰፈሮች ደግሞ የአሜሪካ ይሄ ዋር ቤዝስ አለበት ብላ በምታስበው ቦታ ላይ ጥቃቷን ትፈጽማለች ማለት ነው። የእስራኤልና ኢራን ጠብ ዋናው እንግዲህ በዋናነት እንደዚህ አይንና ናጫ ሆድና ጀርባ ያደረጋቸው ምንድን ነው? ኢራን እስራኤል ከምድረ ገጽ ፈጽሞ እንድትጠፋ ትፈልጋለች። ይህን የሚያደርገው ደግሞ ከ1979 የአብዮታዊ ዘቡ ከመጣ በኋላ የተደረገው ነው ማለት ነው። ለምን የኢራን ጦርነት አልቆመም የሚል መከራከሪያ ሀሳብም ይነሳል። በአሜሪካ እስራኤልና ኢራን ያለው ጦርነት እንዳይቆም ያደረገው አንደኛው የሆርሙዝ ሰርጥ ጉዳይ ነው። ኢራን ሙሉ በሙሉ ሆርሙዝ በራሷ ቁጥጥር ስር ሆኖ ዓለም አቀፍ መርከቦች በክፍያ እንዲያልፉ ትፈልጋለች። ይህ ደግሞ ለእስራኤልና ለአሜሪካ ብሎም ለሌሎቹ ሀገራት የሚመች አይደለም። አሜሪካ ኒድስ ፍሪደም ኦፍ ናቪጌሽን ትፈልጋለች። የመርከቦች ነፃነት እንደፈለጉ መዘወር አለባቸው ትላለች። በዚህ በኩል ኔቶና የተባበሩት መንግስታት ድርጅትም ለአሜሪካ አጋር ናቸው። ነፃ የባህር ላይ ፍሰት መኖር አለበት ብሎ ይሞግታሉ። የኢራን የጦር መሳሪያዎች የተገደቡ መሆን አለባቸው ሲሉ አሜሪካና እስራኤል በጋራ ሀሳባቸውን ያስቀምጣሉ። በቀጠናው ያሉ የታጠቁ ቡድኖች ድጋፍ ኢራን ማቆም አለባት።
በየዕለቱ ጥቃቶች ይቀጥላሉ። ሆርሙዝ ለመቆጣጠር የሚደረገው ጦርነትም መልክ መያዝ እንዳለበት አሜሪካ እና ኢራን ተደጋጋሚ ስምምነቶች ቢያደርጉ እንግዲህ እየፈረሰ እንደሆነ ግልጽ ነው። የተኩስ አቁም ጥሰትና አለመተማመን በዋሽንግተንና ቴህራን መካከል አሁንም ውጥረቱ ከፍ እንዲል አድርጎታል። እንግዲህ ትልቁ የአሜሪካ ፍላጎት የነበረው በኢራን ውስጥ ያለውን የስርዓት ማፍረስ፣ ይሄን አፍርሶ ሌላ ስርዓት አውሮፓ ለበስ ስርዓት ነበረ እንዲመጣ የሚፈልገው። ነገር ግን ይሄ አውሮፓ ለበስ ስርዓት ከሽፏልና ሪጂናል ወይም ደግሞ ይሄ ሪጂም ሰርቫይቫል የሚባለው ኢራን አሳይታለች። ይሄ እንትኑ አያቶላዎቹ እንዳይፈርስ፣ መንግስት እንዳይፈርስ፣ ሀገር እንዳይፈርስ ከፍተኛ የሆነ ተጋድሎ አሳይተዋል የኢራን ባለስልጣናት እና ይሄ ለእስራኤልና ለአሜሪካ በሚፈልጉት መልክ አልሄደላቸውም። ሬጂም ቼንጅ፣ የእግረኛ ሰራዊት በማስገባት አመፅ መቀስቀስ ነበር። ነገር ግን እነዚህ ነገሮች ፌል አድርገዋል። በርካታ የጦር መሳሪያዎች ተተኩሰዋል። በመካከለኛው ምስራቅ መስቅልቅሉ እንዲወጣ የተደረገው የፋርስ ምድር ፖለቲካ አሁን ማባሪያው ምን እንደሚሆን ገና ግልጽ አልሆነም። አብዛኞቹ እንግዲህ ተንታኞች እንደሚሉት ከሆነ አሜሪካና እስራኤል በዚህ ላይ ኢራንን በዚህ ቀጠና ላይ የኢራን የበላይነት እስካልመቱ ድረስ እና ኢራን እጅ እስካልሰጠች ድረስ ጦርነቱ ይቆማል ለማለት አስቸጋሪ እንደሆነ የሚናገሩት። እንግዲህ አጫጭር መረጃዎች ለማግኘት ከፈለጋችሁ ቶማይ ሚዲያን እንድትከታተሉና ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ የአክብሮት ግብዣ ነው። ለዛሬ ነበር መረጃ ይህን ይመስል ነበር። ሰላም።